ኮሜንታተሮች በነገራችን ላይ ከኔጌቲቭ ሀሳብ ብትወጡ ደስ ይለኛል። ሰው በስርዓት ሲያወራ በስርዓት ማውራት ብትለምዱ መልካም ነው ብዬ አስባለሁ እንጂ መጽሐፍ ቅዱስ የእግዚአብሔር ቃለውን ለምን ታፍሪያለሽ ነው። ለምሳሌ እኔ አማርኛ ነው ማነበው፣ አረበኛም እንትንም እንግሊዝኛም ስለማስችል አማርኛ ነው ማነበው። ሰው ጠየቁኝ ደግሞ መጠየቅ ወንጀል ነው ካላችሁ ደግሞ እንትን ነው። አይ ሰው ሀቢበቴ ዝም በያቸው፣ እነሱ ዝም በያቸው፣ አትከታታያቸው ኮሜንቶች ማለት ነው። እሁሱ ጋር ሻሃዳ የያዛችሁ ልጆች ለዛህራ ጽፋችሁላት ያልመለሰችላችሁ ሚሴ ስለሚበዛባት ስለሆነ ለእኔ ጻፉልኝ። እሺ እኔ ያስገባችኋለሁ። አንድ ነው ግሩፑ ማለት ነው። ሌላው ደግሞ ንጽጽር መማር የምትፈልጉ 18ኛ ዙር ምዝገባ ጀምረናል። ንጽጽር ብቻ ብላችሁ ጻፉልኝ በውስጥ ከዛ ትገባላችሁ ማለት ነው። 18ኛ ዙር ምዝገባ ተጀምሯል፣ እንዳመልጣችሁ። ጨርሻለሁ እና ሀቢበት ሁሱ ያውጣልሽ። ኮሜንቶችን ዝም በያቸው። እሺ ብንትዬ አመሰግናለሁ። እግዚአብሔር ያክብር። እሺ ትሄዳለሽ። ንጽጽር ለመማር መስፈርቱ ሙስሊም መሆን ብቻ ነው። ከዛም በኋላ እዛ የሆነ ጽሁፍ አለ በቴሌግራም ይላክላችኋል። ያንን አንብባችሁ መስፈርቱን ትቀጥላላችሁ ማለት ነው። ማሐፈዝ አለብን ወይ ቁርአን ምናምን እያላችሁ በዛ ውስጥ እንትን አትበሉ። እሺ ያው እና ይታያቸዋል ልጆች። መጀመሪያ አማርኛ ላሳየሽ። ለምሳሌ እዚህ ጋር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ይላል አይደል? ሙሉ የትሽ ናንሽ ሙሉ ሚወትሽ ናንሽ። አይሰማሽም? ይሰማኛል። ሶሪ ምን ይላል እዚህ ጋር? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል አይደል? አማርኛ መጽሐፍ ቅዱስ ይዣለሁኝ። በጣም ጥሩ። አሁን ይሄንን አረብ ክርስቲያኖች አሉ፣ ገብቶሻል አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የአምላካቸው ስም ማን ተብሎ እንደሚሉት ወደ አረበኛ ብቻ ልቀይርልሽ እዚሁ ጋር እያለ። አሁን አንተ ለምን አማርኛ እያወራህ ለምንድን ነው በአረበኛ የምትደበቀው? እሱ በአማርኛ ነው እያወራህ ያለው። እኔ አረበኛ አልችልማ። እኔ ውሳውን አንተ በአረበኛ ብታነብ ተመልከች። ያው ዘፍጥረት 1 ምን ይላል? ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ይታያቸዋል። ወደ ዘፍጥረት ምዕራፍ 1 ቁጥር 1 የአረብ ክርስቲያኖች እንዳሉ አምናለሁ ብላችኋል፣ ሁላችሁም ታውቃላችሁ። አያቸዋል። ምን ይላል? አላህ በመጀመሪያ ሰማይና ምድር ፈጠረ ነው የሚለው። ያው አላህ ብሎን ያስቀምጠው። ስለዚህ አላህ የሚለው የአምላክ ስም እንደሆነ የአረብ ክርስቲያኖች የሚያምኑበት ነው። በማስረጃ በመጽሐፍ ያሳየኛል። ያው እነዚህ የአረብ ክርስቲያኖች መጽሐፍ ቅዱሳቸውን ሲያነቡ ጊዜ አምላክን አላህ ብለው ነው የሚጠሩት። አላህ በመጀመሪያ ሰማይና ምድር ፈጠረ ይላል። አይሾ ይሄ እሱን ተረዳሁን በል። አሁን ምንድነው የምንረዳህ? የአረቦች ክርስቲያኖች አላህ ብለው ነው የሚያመልኩት። ስለዚህ እኛ መጽሐፍ ቅዱስ ስለዚህ ከኛ መጽሐፍ ቅዱስ ውስጥ የለም ማለት ነው። በአረቦች ብዬ ለያዝልህ ለአንተ አሳሳየኛ እና ታዲያ እሱ አይ ቲንክ አማርኛ ክሊር ነው። እሱን እኮ ነው እየፈለግኩ ያለሁት። አንተ አሁን የአረቦች ክርስቲያን ጋር ሄድክ እና በአረብኛ ሄድክ። ገብቷል። እኔ በአረበኛ ብታነብ እኔ አንድ ደስታ እንዳላደርግም ብዙ እዚህ ጋር አይዋ በአማርኛ ነው እያልኩ ያለሁት። አሁን እኔ መሰለኝ ጋይስ እዚህ ጋር 2600 ሰው አለ። እነ ሙሴ እነ ኢሳያስ የለኛ አይደለችም እንዴ? እኔ አልረዳም አረበኛ አልሽ። እሱ ያንቺ ችግር ሆነ ይቀራል። ታዲያ ወገናችን እሱ እዚህ ጋር ሰው ጤነኛ ነሽ አይ ምናምን አይባልም። መመለስ ከቻልክ መልስ፣ ሀዘርዋይስ ደግሞ ይቅርታ ያልቻልኩም ነው የሚባለው። እኔ አረበኛ ሰውን አንተ ጤነኛ አይደለም ብለህ ብልግና ነው። ገብቷል። ስለዚህ ደግሞ እኔ ባለጌ ስላልኩኝ በስርዓት ነው በእግዚአብሔር ብለው ሲጠሩ እነሱ በእስልምና አላህ ብለው ይጠሩታል ማለት ነው። አብዛኞቹ እስላሞች የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት አይደለ? አውቃለሁ አላህ ብለው ይጠሩታል። እስኪ እኔ አንድ ጥያቄ አለኝ። እስኪ ልጠይቅ። በቃ አላህ የሚለውን ስም የአረብ ክርስቲያኖች ይጠቀሙታል፣ ይጠሩታል። ክርስቲያን ይጠቀሙታል። መልካም ኦኬ። እሱ እሺ፣ አንዴ ቆይ፣ አንድ ለእናቱ ፕሊዝ። ኦኬ እሱ አላህ ብለው ይጠሩታል። አሁን አንተ ሙሴ ያስተማረውን በሙሉ ትቀበላለህ?
አሁን ይሄ ሌላ ጥያቄ ነው። አይ ኦሪት ነው ነብይ ነው። ምክንያቱም ይሄ ክርስቶስ ከመወለዱ ፊት የነበረ ሙሴ መጀመሪያው ነብይ ነው። ትቀበላለህ? መቀበል አለመቀበል የሚለውን እሺ ላስረዳሽ ደግሞ። ኦኬ ሙሴ ከተናገረ እውነት ብለን የምናምናቸው ነገራቶች እንቀበላለን፣ እናረጋግጣለን። ለምሳሌ ሙሴ ሜኑ አይደለማ እሱ። አሁን ለምሳሌ እኔ ቁርአን ይሄን እቀበላለሁ ይሄን አልቀበልም ብትለትላችሁ፣ ምክንያቱም መጽሐፍ ቅዱስ ሜኑ ምንድን ነው? ቁርአን ሜኑ ስላልሆነ፣ ስለዚህ ሜኑ እንዳለ ነው እንጂ መቀበል ያለብህ ይሄን አልቀበልም ይሄን እንደን አይባልም። አይ ቲንክ ሶ እንዴት እንደሆነ ላስረዳሽ እድል ስጪ ላውራ። አሁን በመጽሐፍ ቅዱስ ላይ ያሉትን እውነታዎች እኛ አንክድም እንቀበላቸዋለን። ለምሳሌ ሙሴ ነቢይ ነው ወይ ብትለኝ፣ አሁ ሙሴ ነቢይ ነው አምናለሁ። አንደኛ። ሁለተኛ ሙሴ በብትሩ ባህርን ከፍላሉ ሰፋል ብዬ አምናለሁ። ሁለተኛ ያቸው ቦታቸዋል አንድ ጊዜ ቆስ የጌታችን የኢየሱስ ክርስቶስን ስም ያው በአረብኛ እንደ አምላክነቱ አምላክ መሆኑን ስለሚያውቁ ያው እስላሞች አላህ ብለው ይጠሩታል። ገብቶሻል? ክርስትና ነው የሚያመልኩ አይደለም። ኢየሱስ ክርስቶስን አይደለም አላህ የሚለው መጽሐፍ ቅዱስ። ኢየሱስን የትኛውን ቦታ ላይ አላህ ብሎ አይጠራም። የኢየሱስን አምላክ ነው አላህ የሚለው። የኢየሱስን አምላክ ገብቷል? ችግራችን እዚህ ጋር ነው። እስኪ አንድ ጥያቄ ነበረኝና ትንሽ ጥያቄ ናት፣ ደቂቃ ማትሞላ ምናችን ጥያቄ እስኪ መልስልኝ ከይቅርታ ጋር ያው ዘልዬ ስለገባው ይቅርታ። እሺ እስልምና ያው እስልምናን ሃይማኖት ብሎ መጥራት አይቻልም። ሃይማኖት ካልክ ያው ሃይማኖት ማለት የእግዚአብሔር ስም ነው። እስልምና እምነት ብለን እንወክለው እና ያው እስልምና ወይም ቁርአን ለወረደለት ለመሐመድ ነው ይባላል አይደለ? ትክክል ነኝ? ለእርሳቸው ወረደ። እና ያው እስልምና እምነት ወይም እስልምና እምነትና ቁርአን ለመሐመድ ነው የወረደለት። መሐመድ እንደ ረሱል ሆኖ ታዛዥ ሆኖ ለመለው ህዝብ ያው ለእስላሞች ሳይሆን ለመለው ህዝብ ያው እስልምናን እንዲቀበሉ እስልምና ቀጥተኛ እምነት እንደሆነ እያለ አስረድቶናል። እና እስኪ ቁርአን ስለ መሐመድ ጀነት ስለ መግባቱ እና በጀነት ውስጥ እንደሚኖርና እንደማይኖር እስኪ ምን መረጃ አለ? እስኪ መረጃውን እስኪ ገልጠህ አሳይ። መሐመድ በጀነት ውስጥ እንደሚኖር በቁርአን ውስጥ እስኪ አሳይ። ወይም ጀነት ገባ የሚለውን እስኪ አሳይ። እሺ ቃል በቃል ነቢዩ ሰለላሁ ዐለይሂ ወሰለም አይደለም ጀነት መግባት የጀነትን በር እኔ ነኝ የማስከፍተው ብሎ ተናግረዋል። ማንም ከእርሳቸው በፊት ገነትን አይገባም። የገነትን በር ቁልፍ ያላቸው የሚያስከፍቱ እሱንም ማን ያውቃለሁ? እሱንም አውቃለሁ። የጀነት በር የሚከፈተው በእኔ ነኝ፣ ጀነት የምገባው እኔ ነኝ ብሏል። ግን ካልን ግን አንድ ሰው ወደ የሆነ ቦታ ሄዷን እና እየኖረ ነው። ልዩነት አለው። እዚህ ላይ አጥብቀህ ያዝልኝ። ገብቶሃል? አንድ ሰው በጀነት ውስጥ መኖርና አለመኖሩን ማወቅ መቻል አለብህ። ግን የጀነት በር በእኔ ነው የሚከፈተው ማለት አይቻልም። እስኪ የጀነት በር በሱ ከሆነ የተከፈተው በጀነት እስካሁን በጀነት ውስጥ እንደሚኖር ምን መረጃ አለ? አንተ አሁን በቁርአን ውስጥ መሐመድ በጀነት ውስጥ እንዲኖር ምን መረጃ አለ? እስኪ ያሳይ። ችግር የለም። ይኸውልህ ጀነት እንደሚገባ ወደፊቱን አያውቅም እያልክ ነበር። ያውቃሉ፣ ጀነት እንደሚገቡ ተናግረዋል። የጀነትን በር በእርሳቸው እንደሚ ያኩኒ የጀነት በር በእኔ ነው የሚከፈተው፣ ጀነት የምገባው እኔ ብሏ ነው። እሺ አሁን ጀነት ገብቷል ወይ ነው ጥያቄ? አሎ ገብቷል ወይ ሳይሆን በጀነት ውስጥ አይሰማም? አዎ ይሰማኛል። ጥያቄን ግልጽ አድርገው። እሺ ጥያቄን ግልጽ ላድርግልህ። ያው መሐመድ ረሱል ከመሆኑ የተነሳ በጀነት ውስጥ እንደሚኖርና እንደማይኖር ምን መረጃ አለ? አሁን ለምሳሌ መሐመድ ጀነት መግባትና አለመግባቱ ያው የጀነት በር በእኔ ከፍታን ስላለ ነው እንጂ መሐመድ በጀነት ውስጥ እንደሚኖር ምንም መረጃ የለህም። ምንም የምታውቀው ነገር የለህም። ጠይቅና ልመልስልህ የለህም አለ ነቢዩ ሰለላሁ ዐለይሂ ወሰለም አነ አወሉ መን የድኹሉ ልጀና የውም አልቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው ተናግረዋል፣ አረጋግጠዋል። ራሳቸው ማስረጃ ላሳየህ።
እሺ በጀነት ውስጥ እንደሚኖር ምን መረጃ አለህ ነው እኮ የነገርኩህ እኮ ነው። እሱንም አውቃለሁኝ እኮ አልኩህ ወንድሜ። ለመጀመሪያ ጀነት የምገባው እኔ ነኝ እያለማ እኔም እሱን እኮ አውቃለሁኝ። አላውቅም እያልኩ አይደለም እኮ ገነት አውቃለሁኝ እኮ እሱን አልኩህ እኮ። ምንድን ነው ታዲያ የፈለግከው እኮ በጀነት ውስጥ እንደሚኖር ምን መረጃ አለህ ነው እኮ። የጀነት በር በእኔ ነው የሚከፈተው ካለ አንድ ሰው አንድ ደጃፍ በእኔ ነው የሚከፈተው ካለ መግባትና ለመግባትን በምን ታረጋግጣለህ? የገነት በር መከፈት ተውኩት። እሺ በቃ እሺ፣ እኔ ገነት የምገባው የመጀመሪያው ገነት ገቢ እኔ ነኝ አሉ። ማስረጃ ላሳይ። እሱንም አውቃለሁኝ አላልኩህ እኮ። ግን በጀነት ውስጥ እንደሚኖር በምን ታውቃለህ? ማለት እንዴት ታውቃለህ? ኦኬ ሄደህ አይተሃል ወይ ነው ማሳንተ ጥያቄ፣ ወይንስ የተጻፈ ማስረጃ ነው የምትፈልገው? ላ ሄደህ አይተሃል ነው ሳይሆን እኛ አሁን በእኛ አሁን ለምሳሌ በክርስትና ሃይማኖት ውስጥ አንድ ሰው ጀነት መግባትና ለመግባቱን ያውቃል። አንድ ክርስቲያን አሁን ክርስቲያን ገነት ይገባል የሚል በመጽሐፍ ቅዱስ ክርስቲያን ገነት ይገባል የሚል ቃል አለ መጽሐፍ ቅዱስ ላይ የለም። መንግስተ ሰማያት ማለት ነው። መንግስተ ሰማያት ያው በአንተ ቋንቋ እንዲመጣለን ያለ ክርስቲያን ገነት ይገባል የሚል ቃል አለ አልበስ ወንድሜ እኔ እናንተ አልተገናኘንም። አሁን አንድ ሰላም ለምሳሌ ወደ ማልበስ ጀነት ትገባለህ ሲባል አላሁ አለም ነው የሚለው። በምንም ጀነት መግባትና አላህ ነው እንጂ የሚያውቁት ምንም አያውቅም። ክርስቲያን ገነት ይገባል የሚል አለው የመጽሐፍ ቅዱስ ላይ ምናምን ተረው አዲስ ነገር እኔ እሱን ተሳስቼ ነው መንግስተ ሰማያት ማለት ነው። ክርስቲያን መንግስተ ሰማያት የሚገባል ቢሆንም አሳየንሽ፣ ችግር የለውም። ክርስቲያን መንግስተ ሰማያት የሚገባል የቱ ጋር ነው ያለው? ይገባል። እኔም መጽሐፍ ስለሌለ ላሳየህ አልችልም። መንግስተ ሰማያት ሳይሆን ዘላለማዊ ህይወት ነው። ማስረጃ የቱ ጋር ነው ያለው? ወደ አንተ ልለቃለሁኝ። ቆይ አንዴ ይጨርስ። ማስረጃ አለ የለህም? ማስረጃ የለኝም። መጽሐፍ ስለሌለ መጽሐፍ ቢኖረኝ አሳይ ነበር። አንድ ክርስቲያን ሌላ መቀጠል የሚፈልግ ሰው አለ? ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ አለ? ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ አለ? የለም። ስለዚህ ገነት አትገቡ። ጭራሽ በሙስሊሞች ያለው ገነት እንደዚህ ነው እያሉ በመጠየቅ ይሳለቃሉ። ጭራሽ እናንተ ጋር ገነት የለም እኮ። እግዚአብሔር ክርስቲያን ገነት ይገባል ብሎ የተናገረው ወጥ መጽሐፍ ቅዱስ ላይ የት ጋር ነው ያለው? ኦኬ ሁሱ ወደ ጥያቄ እንመለስ። መልሽ። ይሄ ጥያቄው መልስ አለው። እግዚአብሔር ክርስቲያን አይኔ ሁሱ ብቻ እንደሚገባ ነው የማውቀው። ይቅርታ መልስ የለማ። መልስ አይኖራቸው ሲሄዱ ወደ መሳለቅ ይሄዳሉ። ለማንኛውም መልስ የለም። ይሄ ጥያቄ ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ ወፍ የለም። ያጀማ ባለፉት አሁን ለታ ብር ስታዋጡ ነበር አይደለ? የቲሞችን ልብስ ለማልበስ ለበዓል ያውና ልጁ ባዘዝንበት ሰጣቸው መሰረት ሊያሳየን ፈልጓል። ቪዲዮን ትልቁ ላይ ላድርግላችሁ። ጀማሊማ ያውና እነዚህ የቲም ልጆች አሁን ለታ ያዋጣችሁት ገንዘብ ባዋጣችሁት መሰረት ቪዲዮ ላይ አድርገው ጀማሊማ